ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ከእናንተ ናፍቆትና ሰቀቀን በስተቀር ቸሩ መድኃኔዓለም ይመስገን እስካሁን ባለሁበት ሰላም ነኝ። እናንተም በያላችሁበት ሰላም እንድትሆኑ ነው የዘወትር ጸሎቴ። በምታምኑበት ሃይማኖት እግዚአብሔር ቸሩን ይስጣችሁ። የምታምኑት አምላክ አለው ይበላችሁ። በዛሬው ዕለት አጠቃላይ ፋኖ ነቃ በል፣ ንቃ፣ ተደራጅ፣ ተዋጋ ነው ያለ። ንቃ፣ አንድ እርምጃ ከጠላት ቅደም። ምን ማለት ፈልጌ መሰላችሁ? መከላከያ የጁላ ጦር የሽመልስ አብዲሳ ጥሬ ስጋ ቅልብ የኦሮሚያ ልዩ ኃይል ሌሊት ፋኖን አፍናለሁ የሚል ኃይለኛ የሆነ እቅድ አውጥቶ እየተንቀሳቀሰ ነው። ምን እናድርገው ነው የምትለው አይደለ? ያው ነዋ፣ በቀይ ጥይት ግንባሩን ቀድመህ እዘ ቦታውን ማለት ነው። ምን ጊዜም ቢሆን ከጠላት አንድ እርምጃ ቀድመህ ተተገኘህ ድሉ ያንተ ነው። ተጠራጣሪ መሆን መቻል አለብህ። የወታደር የመጀመሪያው መስፈርቱ ማለት ነው፣ የመጀመሪያው መስፈርቱ ተጠራጣሪ መሆን። ሰላም ቦታ ነው ምናምን ብሎ መዝናናት አያስፈልግም። ስለዚህ ከጠላት አንድ እርምጃ ቀደመህ ጠላትን እግሩን ሲያነሳው ግንባሩን መምታት ማለት ነው። ሰሞኑን በፉነት ሰላም እና በአዴት እዛ አካባቢ ባለው ኃይለኛ የሆነ እንቅስቃሴ ለማድረግ ፕሮግራም እቅድ አውጥቶ ፕሮግራም ጀምሯል፣ እንቅስቃሴ ጀምሯል። ስለዚህ እዛ አካባቢ ያላችሁ ፋኖች ድል በድል እንደምታደርጉ አልጠራጠርም። ግን ቅድሚያ ምን መሆን አለበት? መጠንቀቅ። ይሄ አሁን የምነግራችሁ በተጨባጭ ከነሱ ከአመራሮቻቸው ለእኛ ሰው የተናገሩት ነው። ፋኖን ለይት ማፈን መቻል አለብን የሚል እቅድ ወጥቶ እየተንቀሳቀሱበት እንደሆነ ነው የነገሩን ማለት ነው። በተጨባጭ ነው፣ የተጨባጭ የተገኘ ኢንፎርሜሽን ነው። ኢንዶማ ታሳየኛለህ፣ ፋኖ ዝነኛው ታሳየኛለህ፣ እዛ አካባቢ ያለህ የፋኖ አባላት። ስለዚህ ከጠላት አንድ እርምጃ ቀድመህ ግንባሩን ነው። ሌላ አንድ ነገር መቅረት የሌለበት አንድ ነገር አለ። ሚኒሻ፣ ካድሪ፣ አድማ በተን በውጊያ ላይ ስትይዙ አትማሩት እንዴ! ገቢ ነው እያላችሁ ለምን ነው ሪፖርት የምታደርጉ? አያስፈልግም። ይህን ቆሻሻ አጽዳው ዝም ብለህ። በቃ ምረት መደረግ ያለበት ከነ ትጥቁ በራሱ ጊዜ አለውጊያ ሲመጣ ነው። አለውጊያ በራሱ ጊዜ ከመጣ ይቻላል፣ ችግር የለውም። ከዚህ ውጭ ግን በውጊያ ወይ ደክሞት ወይ ጥሎት ሮጦ ወይ አንተ ፈጥነህ እዘው በቃ አታባብለው። ዝም ብለህ ሁለት እጁን ቆርጠህ ከክንዱ ላይ ላከው። ቤተሰብ ይዛ ሲጠውረው ይኖር ቁጥር እንዳይጎል ቤት ቆጠራ ሲመጣ አብሮ እንዲቆጠር ሁለት እጁን እየቆመጥክ ስደደው። በዛ ተርፎ ምን እንደሆነ ያየዋል። በቃ ውጊያ ላይ የተማረከ ሚኒሻ፣ ውጊያ ላይ የተማረከ ፖሊስ፣ ውጊያ ላይ የተማረከ አድማ፣ ውጊያ ላይ የተማረከ ካቢኔ አትማረው። በቃ እውነት ለመናገር ከዛስ የብርሃኑ ጁላ ይሻላል። እንደው ጥይት ጨርሶ መጀመሪያ ጥይቱን ትቆጥረዋለህ። 220 ጥይት ከያዘ አልተኩሶም ማለት ነው። መሳሪያውን ታሸተዋለህ፣ አልተኩሶም ማለት ነው። ይሄ ብትንከባከበውም ነውር የለውም። ከዚህ ውጭ ሲዋጋ ውሎ መሄጃ ሲያጣ የተማረከውን አትማረው። በተለይ ሚኒሻ ይህን አጥባ ይለብስ እድፋም የብርሃኑ ጁላ እድፋም። ልክ አሁን ሚኒሻና ብርሃኑ ጁላ እኮ አንድ ናቸው፣ ቅርጭጭታቸው ማለት ነው። ስለዚህ ዝም ብለን ሁለት እጁን ነው ከግንዱ ላይ እየቆረጥክ ላከው ሚኒሻን። በቃ እኔ አልፈበታለሁ። እኔ እንደው ለምን 9 ጊዜ ፋኖ እያነሳ አይረሽነኝም እንዲህ ያልክ ብሎ በቃ ይህንን የሽመልስ አብዲሳን ጦር ደግፎ የሚዋጋ ሚኒሻ ቀጥታ እንዳያስከው ውጊያ ላይ እንዳያስከው ማለት ነው። ውጊያ ላይ እንዳያስከው ሁለት ክንዱን ከመንደር መጥረቢያ ተለምንና ፋስ ሁለት እጁን ከክንዱ ላይ ቆርጠህ ከሞተ ይሙት ከዳንም ይዳን። በቃ ፖሊስንም በተመሳሳይ ውጊያ ላይ የተማረከ ፖሊስ ካለ ሁለት እጁን ቁረጥ። ሁለት እጁን ካቢኔም ካለ የመንግስት ሰራተኛ ካቢኔም ካገኘህ አድማም ታገኘህ
በቃ እነኚህን ከውጊያ ላይ ከያዛችሁ እንዳትመሯቸው። በሰላም እጃቸውን ሰጠው ከነትጥቃቸው አለ ውጊያ ዝም ብሎ ከመጣ ተንከባከቡ፣ ችግር የለውም። አማራነቱ ገብቶታል፣ ትግሉ ገብቶታል፣ ያን ተንከባከቡ። ከዚህ ውጭ ውጊያ ላይ እየተማረከ ተገድጄ ነው የሚል ቋንቋ አዲስ ቋንቋ ፈፍርኳል። አሁን ተገድጄ ነው 9 ጊዜ ይገደድ፣ 9 ጊዜ ይገደድ፣ 9 ጊዜ ይገደድ። ስናን ላይ እኮ ምን ተደርጓል መሰላችሁ? አጠቃላይ የማህበረሰቡ ትክልት ባህር ዛፍ ነው በብዛት ያለ አጠቃላይ በ3 ኪሎ ሜትር ርቀት ውስጥ በዛ ዙሪያውን ያለውን መንጥሮታል። ሚኒሻና ፖሊስ ካድሪ ወጦ ማለት ነው። በመከላከያ ታጅቡ መንጥሮታል። የህዝባችንን ልብሱን ጎጃም አዘነ እነዘሜ ጎጃም አበበ ብለው ያወጡለትን ፋኖ ይሄን ለብሶ እየመጣ ነው የፈጀን ብለው ልብሱን ሮብና ቅዳሜ ገበያ ላይ መንገድ ላይ ቆመው እየቀሙ በሳት አንድደውበታል። ሚኒሻ ነው እንደዚህ የሚያደርግ ሚኒሻ ማለት ነው። ሚኒሻ በተቀራ ወጣ ብለው የማህበረሰቡን ቤት እዛው ከተማ ዳር ያለችትን እየገቡ የሚዘርፉ ሚኒሾች ናቸው። ስለዚህ ለእነዚህ ምረት አያስፈልግም። እንዳያስከው ቁረጠው፣ ዝም ብለህ እጁን ቁረጠው፣ 2 ክንዱን የፖሊስ የሚኒሻ የካድሪ የአድማ ውጊያ ላይ አጥድፈህ ከያዝከው ቀጥታ ከመንደር ምሳር ለምነህ ቁረጠው እጁን የቆረጥክ ጣሉ። ዝም ብለህ አያስፈልግም። ይሄ በቃ መግደልም አያስፈልግም። ጥይት በሱ እንዳታበላሽ። እጁን እየቆረጥክ እዛ ሲንኳተት ይኑር። የዚያች ልጅ ሚስቱ ስታጎርሰው ትኑር። አፈር በላ። ስለዚህ ይሄን የሌሊት አፈና የሚል እቅድ አውጥቷል። የማይሞክረው የለም፣ አይወጣም እንጂ የማይሞክረው የለም። እንዳልኳችሁ ፍኖተ ሰላም አካባቢ አዴት አካባቢ ያላችሁ ፋኖች እጅግ በጣም ጥንቃቄ አድርጎ በደንብ ተዘጋጅታችሁ ደፈጣይትን ምኒትን እያላችሁ አለ አይደል? ያው በቀይ ጥይት ግንባሩን በለው። እኔ ለእናንተ አልነግራችሁም። ጀግኖች አይደላችሁ እንዴ? ወዳችኋለሁ።